ያለ እግዚአብሔር ከእግዚአብሔር ከተለየን በኋላ በሰው ላይ የወደቀው ጨለማ አስፈሪ ነበር እስከ ሞቱ ድረስ። ኃጢአቱ አስፈሪ ነበረ፣ ሞቱ አስፈሪ ነበረ። ሞቱ ጨለማ ነበረ፣ ኃጢአት ጨለማ ነበረ። ሰው ልጅ በቀንም በጨለማም ጨለማ ነበር፣ ጨለማ ነበረ። የኢየሱስን ዋጋ ወደ ህይወቴ ይምጣ፣ ኢየሱስ ጌታዬ ነው፣ ራሴ ነው፣ ህይወቴ ነው የምንል ከሆነ ወደዚህ ወደ ከፈለው ዋጋ የምንገባ ከሆነ የእግዚአብሔር ልጆች ደግሜ እላችኋለሁ ይሄ ጨለማ በጥንት ያለ ምንም ልዩነት መጽሐፍ እንደሚናገር ሮሜ ምዕራፍ 3 ላይ ልዩነት የለምና ሁሉም በአንድነት እንዳለ በአንድነት ልዩነት የለም ከተባለ ልዩነት ሳይኖር በሙሉ ነው የጠፋው። ታዲያ ማን ቅዱስ አለ? ማን ጻድቅ አለ? ማን የተሻለ አለ? ለካ ቅዱሳን ስንል የምህረቱ ውጤት፣ ለካ ሰማዕታት ስንል ምህረት የተደረገልን ሰዎች ሆነን ገና ከጅምሩ ጌታ ይሄንን ታላቅ ስራ ባየው የቀደሙት አባቶችም ዋጋ የከፈሉት አባቶችም ሲያስነሳቸው ለካ በብዙ ምህረቱ በብዙ ይቅርታው በብዙ ቸርነቱ ለካ በብዙ ቸርነቱ አባቶችን መረጠ። ለካ በብዙ ቸርነቱ ነው ለካ ህዝበ እስራኤል የመረጠው ለመምጣት ወደኛ ሰውን ለመላክ አይደለም፣ ለመምጣት ራሱ ለመምጣት እሱ ሳይመጣ የሚስተካከል ወይም የሚወገድ ጨለማ ወይም የሚፈርስ የጠላት አሰራር የለም። ሁለቱም እጅግ በጣም በሰው ዘንድ